አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? እኔ ጋለሁኝ አልሐምዱሊላህ። ዛሬ ማሳያችሁ የኢዳም አሰራር ቆንጆ ነው። እዚህ ጋር ዶሮውን ከአራት ቦታ ቆራርጬ ከጨረስኩኝ በኋላ አንድ ሀባ ለበን ዝባዴ፣ ሳልሳ፣ የተጠበሰ ቀይ ሽንኩርትና ኮዝበራ አክደር ጨምሬ ያለሁኝ። ከዛ ነጭ ሽንኩርት በኋራት ሰባ የሚሉትና ፍልፍል ሚልህ፣ በኋራት ከብሳ፣ ባብሪካ፣ ከዛ ነጭ ሽንኩርት ቦድራ፣ ቀይ ሽንኩርት ቦድራ፣ ባብሪካም ጨምር ያለው። አንድ ሀባ ማጂ ከጨመርኩ በኋላ በቆንጆ አድርጌ አሸዋለሁኝ ማለት ነው። ጇንቲ ለብሼ ቆንጆ አድርጌ አሸዋለሁኝ። ካሸሁኝ በኋላ ከጨረስኩኝ በኋላ እንደዚህ ካያችሁት ዘይት ጨምሬ እንትን እላለሁ ማለት ነው። እስከ መጨረሻው አብራችሁ ሆኑ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው። ቆንጆ አሰራር ነው፣ ተወዱታላችሁ ብዬ ተስፋ አደርጋለሁ። አብራችሁን ቆዩ እና ከዚህ እንደምታዩት ዘይት ጨመርኩኝ። ዘይቱን ከጨመርኩኝ በኋላ ዶሮውን ጨምሬ ምንም ውሃ አልጨመርኩም። በደንብ እሳቱን ቀንሼ እንዲተከተካ አረኩት። ከዛም ከተንተከተከ በኋላ ዝም ብዬ እያሸሁኝ እንደዚህ ገጠም እያደረጋችሁ ትጠብቁታላችሁ ማለት ነው። ሩዛችሁን ታጥባላችሁ። እንደምታዩት ነው ሀባይብ የበሰለ ነው። ትንሽዬ ውሃ ጨምሬ ዶሮ እስከሚበስል ቲማቲም ጨምሬ ያለው ከላይ ማለት ነው። እናንተ ትንሳትልኝ ልክ ዘይቱ ትንሽ እንትን እንዳለ 3 ሀባ ቲማቲም በትንሹ ከትፌ ከላይ ላይ ጨምሬበት እዛ ብሬ ያሸሁትና ውሃ ትንሽ ጨመርኩ ማለት ነው። እሺ ቤተሰብ እንግዲህ እንደምታዩት በደንብ ዶሮውን እየበሰለ ነው። ከዛ ለብቻው ሩዝ ሚልህና ፍልፍል አስዋጥ አድርጌ ውሃ ጨምሬ በጣምም ሳይበስል በጣምም እንትን ሳይል አድርጌ አሁን እንትን እለዋለሁ። ይሄ በጣም ውሃው እንትን እንዳይልባችሁ ለምን እዛኛው አብሮ ስለሚበስል በቃ እንዲያርጋችሁ ውሃ ታረጉታላችሁ። ዶሮ እስከሚበስል ሩዙን ትንሽ እንትን ይላል ማለት ነው። ያረጋል። እሺ ቤተሰብ ይሄ እንደምታዩት በስሏል። በደንብ ዶሮ በሰል ያለው በደንብ መሰለ። ከዛ ከዚህ ከስጎ ትንሽ እቀንሳለሁ። ይሄ እንደምታዩት የተወሰነ ግማሽ በግማሽ በሌላ ሳህን ትቀንሳላችሁ። እንደምታዩት በሌላ ሳህን ቀንሻለሁ። ሳያችሁ ማለሽ አቀነስኩት ላይ ግማሽ ሩዝ አረኩኝና ከዛ ከግማሽ ሩዝ በኋላ ቃሪያ ጣል ጣል አረኩኝና ኩዝበራ የከተፍኩት ነበረ። የተጠበሰ ነጭ ሽንኩርት ቀይ ሽንኩርት አረኩኝና የተጠበሰ ማለት ነው። ከዛ በኋላ ደግሞ የተረፈውን ስጎዬን ከላይ ያረኩኝና ከዛ እንደገና ደግሞ ደርቤ ሩዝን አረኩት ማለት ነው። ሩዝን አርጌ ትንሽ ሰዓት ሸቀየዋለሁ ማለት ነው። ያው እንትን ያረኩላችሁ ስላልተመቸኝ ነበረ የቀነስኩትን ዶሮ ካረኩ በኋላ ከዛ ላይ ሁለተኛ ጠበጋ ሩዝን ጨመርኩት። በጣም የሚጥም አሪፍ ትንሽ ገጠምኩት እንዲበስል እሳቱን ቀንሼ በደንብ እንዲበስል እንደምታዩት በቆንጆ በስሏል። ከዛ ከበሰለ በኋላ ጣዕም እናንተ እንዲደበላለቅ እንዲዋሃድ ማለት ነው። አሳያችኋለሁ። ታደበላልቁታላችሁ። እንደምታዩት ይሄ ሰላጣ የጨመርኩበት ኪያር ለበንዝባዴ 2 ፍሬ ነጭ ሽንኩርት፣ አንድ ለበንዝባዴ ጣልፍያ ማለት ነው። 2 ፍሬ ነጭ ሽንኩርት ኩዝበራ ታደርጉና ጣሂና አርጌ በከለጥ ከለጥኩት ማለት ነው። መባያው በጣም ይጥማል። ሞክሩት። ቻናል ሰብስክራይብ ላይ እያደረጋችሁ አበረታቱኝ። ወደ ታላችሁ ተስፋ አደርጋለሁ። እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።